አብርሽ መጥቶ ነበር። እሺ እኮ አብርሽ መጥቶ ነበር። አንቺ ሻወር ቤት የታለች ሩታ ሲለኝ ፀጉሯን እየታጠበች ነው፣ ትላንት የተቀባችውን ቅቤ ልትታጠብ ሻወር ቤት ገብታለች አልኩት። ከዛ በቃ የተወሰነ ቀን እኔ ጋር ይሁን ብሎ ቡቹን ይዞት ሄደ። ተረጋጊ፣ ላስረዳሽ። ሌላ ሰው እኮ አልወሰደውም። አይደለም አራስ ልጅ ነው እናቴ፣ ገና ምን ያውቃል አሁን እሱ። እሺ አብርሽ አይደለም አብርሽ ምን ያውቃል? ልጁን ቀሽቶ የሆነ ነገር ቢያደርገው ሳምንቱ ሙሉ ለምን ታቆየዋለህ? ስለ እሺ 1-3 ቀን ጠረኑን ልልመደው። እስከዛሬ ከተወለደ ጊዜ ጀምሮ እሷ ጋር ነው ያለው ጠረኑን፣ እሷ በደንብ እንትን ተላምዳዋለች። እኔ ቢያንስ ልላመደው ብሎ አለኝ። ይሄዳለው። አንቺ አራስ አይደለሽም እንዴ? አራስ እንዴ እናቴ ምን ሆነሽ ነው? በቃ እኮ ገና ትንሽ ጨቅላ ልጅ ይዞ ሲሄድ ብዙም ያሽኛል። አራስ እሱ አይበሰከኔ እኮ እስከማታሽ የእናቱ ለታዋን ባው ሰው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ሰላም ውድ የሩታ ግሬስ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ማሚዬ የሩታ ግሬስ ቤተሰቦች ሰላም ታቅርቢልኝ። ሰላም ውድ የሩታዬ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ እኛ በጣም ደህና ነን። ዛሬ ደግሞ ያው እድግዬ እንደተናገረችው አብርሽ ልጄን ወስዳለሁ እያለ ነበረ፣ እየተናገረ ነበር። እንግዲህ በዚህ ሐሳብ ላይ እኛም ተጨምረን ፕራንክ እናደርጋታለን እያልን ተዘጋጅተናል። ይሳካልናል፣ ጠብቁ ቤተሰብ። እንግዲህ ማሚም እንግዲህ ተባባሪ ናት። ሩታ እንግዲህ ሻወር ቤት ፀጉሯ ልትታጠብ ገብታለች። አሁን ምንድነው የምናደርጋት? እሷ መታ ልጅ ስትል እኔ ቤተሰብ ተከትሎና ናቸው። ይሄንን አትያዥልኝ ጨርሳ ሳትመጣብኝ ትንሽ ላንሳው። መቼም ቤተሰብ ከተኛበት ሳነሳው ድምፁን ከሰማች ሰራይን ሳልሰራ እንዳትመጣ ድምፁን ሰምታ ድምፁን እያሰማ ነው። ቤተሰብ ልወሰድ ነው እያለኝ ነው መሰለኝ። እንግዲህ ልጁን ቤተሰብ ጋር ነው ያስቀመጡት። ጎረቤት ላይ እየመጣች ነው መሰለኝ፣ ድምጿን ሰምቻለሁ። አሁን ምን ነው ነገር ይሆናል። እዚህ ጋር ተቀመጨሽ? እዚህ ጋር አይ ችግር የለውም። ቁጭ በይ። ፀጉርሽን በደንብ አድርቂው። ውሃው ራሱ በዚህ ጋር እየወረደ እኮ ነው። ውሃው ራሱ ችግር የለውም ይወረድ። እሺ ቁጭ። ለምንድነው ደግሞ ካሜራ ያዛችሁት? አልገባኝም። ቁጭ በይ። እሺ ቆይ እስክመጣ ድረስ ምን ደቀናችሁ? ቁጭ በይ። ምንድነው መሰለሽ አብርሽ መጥቶ ነበር። እሺ እኮ አብርሽ መጥቶ ነበር። ከዛስ መጣሽ? አዎ አንቺ ሻወር ቤት እያልሽ መጥቶ ነበረ። እንዴት ሳይደውልልኝ? እሺ አንቺ ሻወር ቤት የታለች ሩታ ሲለኝ ፀጉሯን እየታጠበች ነው፣ ትላንት የተቀባችውን ቅቤ ልትታጠብ ሻወር ቤት ገብታለች አልኩት። ከዛ በቃ የተወሰነ ቀን እኔ ጋር ይሁን ብሎ ቡቹን ይዞት ሄደ። ማለት ነው? እንዴት ምን ማለት ነው? አባት አይደለ ታዲያ ከለከለ ፈለግሽ እንዴ? አይደለም። አይ የምራችሁ ነው ግን የምራችሁ ነው ማለት ነው። የምራችሁ ነው ማለት ይችላል። ታዲያ ቀልዳለ በልጅ ቀልዳለ እንዴ? ምን ማለት ነው? አይቻልም ማስቀምጥ ማለት ይችላልው። አባት አይደለም ወይ ብሎ ቢለኝ እኔ ምን መልስ ነው የምሰጠው? አይደለህም ማለት ይችላልው። እሺ አባት ነው ግን አራስ ልጅ እኮ እንዴት ነው
ችግር ሊደውልልሽ የሚሆን አረቀ አትቀልጂ ይነካዋል። ቆይ አትቀልጂ የት ነው ያደረጋችሁት? ባባ ይነካዋል። ቆይ ብዬ ስለው መኪና ውስጥ ነው ይዤው የምገባው። ለአንድ ማለት ነው ድጌ 3 ቀን እኔ ጋር ይሁን ጠረኑ እንዴት ነው እንደዛ? ከኔ ጋር ይዋል ይደር ጠረኑ እንዴት እንደዚህ ትፈቅዱለታላችሁ? ዝም አላችሁ? እሺ እንደዛ ሲል አንቺ አባት ልጅን መጥቶ እኮ አራሳ ልጄም ብሎ አባት መጥቶ ልጁን አትንካ ጭራሽ አትድረስም ማለት አለብኝ እንዴ? አይደለም አትድረስ አትንካ ቀን በቀን እየመጣ ያየው ነው አይደለ? አትድረስ እና አትንካ ሌላ ነገር ነው፣ ግን ይዞ ይሄዳል እንዴ? እንዴት ዝም ትላላችሁ እናንተ? ስማ አይደለም ይኸውልሽ ሩቴ አባት ነው። 1-3 ቀን ቢያንስ ሳምንት እንዴት ሳምንት አለ እንዴት ታቆያል? ስሚኝ ማላስረዳሽ እንዴት 1 ሳምንት ሙሉ ታስቆያዋል? ምን ይጠባል ብዬ ስለው የጣሳውን ወተት ገዝቼለታለሁ አለኝ። ምን ማለት ነው የጣሳው ወተት? እኔ ጡት ያልደረቀ አይደል እንዴ? ማጥባት እስከቻልኩ ድረስ አጠባለሁ። እሱ ለምንድን ነው ለምን ሳምንት ሙሉ ከፈለገ እዚሁን በቃ እንዴት ሳምንት ሙሉ ቀኑ ሙሉ አይቶት ይሄዳል? እንዴት እንደዚህ ትፈቅዳለሽ? እድጊዬ ሳምንት ሙሉ ታቆየዋለህ ብዬ ስለው እሺ 1-3 ቀን ቢያንስ ጠረኑን ውሎ አድሮ ከኔ ጋር ልልመደው ጠረኑን እሷ ጋር ይሄ ሁሉ ጊዜ እሷ ጋር ነው። ምን ማለት ነው ልልመደው ማለት? ምን ማለት ነው ልልመደው? ውሃው እንትን እየተንጠባጠበ ነው። ታዩ ይጠባጠ ምን ማለት ነው ልልመደው ማለት? ውሃው እንትን እኮ ነው። እማ ላስረዳሽ ተረጋጊ፣ ላስረዳሽ። ሌላ ሰው እኮ አልወሰደውም። አይደለም አራስ ልጅ ነው እናቴ፣ ገና ምን ያውቃል አሁን እሱ? እሺ አብርሽ አይደለም አብርሽ ምን ያውቃል? ልጁ ቀሽቶ የሆነ ነገር ቢያደርገው እሺ እንዴ አስተቃቀፍ ራሱ እኮ ያውቅበታል። ምንድነው እሱ? ቆይ ተረጋጊ ልንገርሽ። ይኸውልሽ ሳምንቱ ሙሉ ለምን ታቆየዋለሽ ስለ እሺ 1-3 ቀን ጠረኑን ልልመደው። እስከዛሬ ከተወለደ ጊዜ ጀምሮ እሷ ጋር ነው ያለው ጠረኑን እሷ በደንብ እንትን ተላምዳዋለች። እኔ ቢያንስ ልላመደው ብሎ አለኝ። ታዲያ አባት ሆኖ አይቻልም አምጣ ብዬ የአራስ ሊነጥቄ ላስቀምጥ እንዴ? ምን ማለት ነው? አባት እኮ ነው መብቱ ነው። እኔ እኮ ትናንትና ሲያወራ እየቀለደን ይመስለኝ እንደፈከሩ አደረገው ነው። ተረጋጊ እኮ አንቺ አትጨናነቂ። ሌላ ሰው እኮ አልወሰደውም። አባቱ እኮ ነው የወሰደው። የለም ማለት እንዴት እንዲሆናል ብዬ ስል አባዬ እናትነት እሷ ብቻ ናት እንዴ እናት? እኔም እኮ አባት ነኝ እንዴ? እሷ ብቻውን ከታ መጣችሁ አለ። እኔ በዚህ ሰዓት ምን መልስ ልመልስ? ተረጋጊ። ይኸውልሽ አንቺ ተረጋጊ ካንቺ ተረጋጋው። ተረጋጊ። ሌላ ሰው እኮ አይደለም የወሰደው፣ ባዳ አይደለም የወሰደው። ሌላ ሰው አትበይኝ እድጊ። እሱ ምንም አያውቅም ከእናቱ ገና አራስ ልጅ ገና 1 ወር እኮ ነው እኮ። ይኸውልሽ ልንገርሽ አባት ነው እኮ ሌላ ባዳ ሰው እኮ አልወሰደውም። አባት ቢሆንስ አይደለም የፈለገ አባት ቢሆንስ እዱ እንዴ ብርድ ቢመታው ይሄ ልጅ ገና ምንም እኮ አያውቅም አይደል? ፀሐይ ስለው መኪና ውስጥ ሙቀት አለ አለኝ። እንዴ ሲጀመር እኮ ይኸውልሽ አባት ነው አይከለከልም። ማንም ሰው እኮ አትወስድም እንዲያታረግም አይባልም። ሲቀጥል እሺ ተረጋጊ። እሺ ነይ አንቺ ቁጭ በይ አሁን ተረጋጊ። በቃ ካልሆነ ነው ተረጋጊ ያለበት። አትሄጂም አንቺ ደውይ። በዚህ ንፋስ አትወጪም። እሺ ነይ ቁጭ በይ። ቆይ ነይ ቁጭ በይ። አይደለም ቆይ ስልኬ ላምጣሽ። እኔ አመጣልሻለሁ። ነይ ቆይ ደውልለት። ተረጋጊ። ቁጭ በይ እስቲ። ነይ ቁጭ በይ። በቃ ቁጭ በይ። ተረጋጊ። እማ ነይ አንቺ ቁጭ በይ። ቆይ ተረጋጊ። ፎጣ ደግሞ ውሃው ራሱ ይልሽ እንዲህ በገላሽ የለበሽው ልብስ ሊያበሰብሰው ነው። አትጨነቂ አንቺ ራስ አይደለሽም። እስቲ ቆይ እሺ ገና ነሽ። ቆይ ነገር እንደዚህ ሲዞልው ተይውዱ። እሺ እንታ ጨምድጆ ራስሽን ያምሻል። ጨምድ ዳርክሽ አትያዥ እስቲ። ምንም አልሆነም ተይው። እሺ በይኝ በቃ እሺ። ቆይ እስቲ ልቀቂው። ወይኔ በስመ አብ አምጪው በቃ እኔ ላስይዝልሽ። ተረጋጊ እስቲ። በስመ አብ ምንድነው እሱ? በቃ ተረጋጊ። አንቺ ምንድነው አባት አይደል እንዴ? ሰው ምንድነው አንቺ? እኛም እኮ ወልደናል። ምንድነው አባት መጥቶ እና ታዲያ አንቺ ወልደሻል፣ አባቱ ጥለሽለት ሄደሻል። የሳምንት አባት እኮ ማስቀየም የለብኝ አንቺንም ማስቀየም የለብኝም። ለሁለታችሁም እኩል ነው ይሄ ልጅ። አንቺም ብቻሽን ከታ መጣሽ። እኔ ታዲያ እኔ ምን ላደርግ? እኔ ግራ ገባኝ እኮ እኔ አሁን እኛ ይዘህ አትሄድም ብለን ብንለው እንዴ አባትን እንዴት ልጅ ይከለከላል? አባት ልጄን ብሎ ሲል አትወስድም ተብሎ እስቲ በቃ ተረጋጊ። እንከለክላለን እንዴ? እስቲ ተረጋጊ። ሳምንት ልጅ ያው ምን ይበላል ምን ይጠጣል ልጁ? የሚለብሰውን ልብስ እንኳን እሱ ስለው እኮ ምን ይጠጣል በየሰለው ይዟል አለክስ ምን ችግር የለም አለኝ። እኔ እንግዲህ ምን ነገር ግራ ግብት ነው ያለኝ። እኔ ተረጋጊ ደግሞ ወረቀት ፎጣ ይባስ ብርድ ያማታታል። እንትን እንደዚህ
ተረጋጊ፣ እንትን አትበይ። እሺ አትጨናነቂ፣ ተረጋጊ። እሺ በቃ እንትን አትበይ። በቃ እሺ ተረጋጊ። እንዴት ትፈቅዳላችሁ? ገና የሳምንት ልጅ ብድግ አድርጎ ሲሄድ ምን የሆነ ነገር ቢሆንስ? ምንም አይሆንም። አንቺ ምንም አይሆንም። እኔን አታስጨንቂኝ በእናትሽ። አባት ነው ምንም አይሆነው። ተይ እናት አውቃለሁ እኮ ስሜትሽ ምንድነው? ምንም የማይሆነው አውቃለሁ። የእናትነትሽን ነው። ትኩስ አራስ ነው። ገና ምንም ያልጠነከረ ልጅ፣ ገና ምንም የማያውቅ ልጅ ብድግ አድርጎ ውስጥ ዝም ትላላችሁ እንዴ? እኔ ምን ልበል? እኔ እኮ ግራ ገባኝ። እኔ እኮ ልለው ነበረ ግን አባት ነው። አባትን የሚያህል ነገር ልጅህን አትወስድም፣ አስቀምጥ፣ ይዘህ እንዳትሄድ ብዬ በል እንዴ? እኔ ላይ ራሱ ምን ያህል እንደሚቀየመኝ። ምንም አይቀየምሽም እዱ። ቢያንስ እሺ እሷ ትምጣ እንኳን አትሉ ወይ? እሷን ሂደህ አናግራት አትሉ? አራኩ ማለት እዚህ ሻወር ቤት ነኝ ናት ብዬ ስለው እኔ እሷ እስከምታጥባ እስከምትወጣ እኔ አልጠብቅም። በቃ ፈልገዋለሁ ልጄን ልወስድ ነው አለ። እንዴ አባዬ ከለከኛለሽ እንዴ ልጄን ብሎ ስለኔ ሳምንት ታህል እንዴት ታቆያለህ? አራስ ልጅ ብዬ ስለሽ 1-3 ቀን ጠረኑን እንኳን እንትን ልበለው ብሎኝ። እሺ ቆይ የሆነ ነገር ቢሆንብኝስ? ከአባት ጋር ሆኖ ምን ይሆናል? የሆነ ነገር ቢሆንስ እዱ? ከአባት ጋር ሆኖ ምን ይሆናል ትኛለሽ እንዴ? አራስ ልጅ ውጭ ወጥቶ ምን ይሆናል ይባላል። ስንት ነገር አለ። ምንም አይሆንም እኮ ነው ያልኩሽ። ምንም የማይሆነው። እስቲ ተረጋጊ ለተወሰነ ሰዓት። ስልኬቱ ጋር ነው። በቃ እንሄዳለን። ቆይ የት ነው የምትሄጂው? እሄዳለሁ። አንቺ አራስ አይደለሽም እንዴ? አራስ እንዴ እናቴ ምን ሆነሽ ነው? በቃ እኮ ገና ትንሽዬ ልጅ ጨቅላ ልጅ ይዞ ሲሄድ ዝም ያልሽኝ አራስ ነኝ። እሱ አይበስም ከኔ እኮ እስከማታ በእግዚአብሔር እሺ ለጠቂኝ በእግዚአብሔር ተረጋጊ። ቆይ ነው የምቀመጠው። ወድቂ በእናትሽ ልቀቂኝ። ምንድን ነው የሚያዝቅሽ? ሰራንልሻ በቃ ልጅንም አልወሰደውም። ምን ያህል እንደምትወጂው ልንፈትንሽ። ዋው በጣም ነው የምትወጂው። ስራን ካደረግናት ሩትዬን አቤት የኔ ውድ አታልቅሽ። አባ ነው አመጣዋለሁ የእናቱ ለታ ባወራው ወዳለው ነው ባወሳ ወዳለው በጣም እንደምትወደ በቃ እንዴት አድርጌ ላስረዳው? በቃ እማዬ በቃ አንቺ አሁን በልጅሽ እንድትቀልጃለሽ በሷ ቀለድሽባት አይደለ? የኔ ውድ እፈራልሻለሁ። ካደረገች አንድ ቀን ያቡቲ የእሱ ስራ ነው። ሰሚ ሁሌ እኔ ፕራንክ ታደርጊያለሽ። አገኘሁሽ። ዘንድሮማ በሰፊው አገኘሁሽ። ድሮ በርቀት ነበረ ማገኘሽ፣ አሁን በሰፊው አገኘሁሽ። እኔ እንደማልጨክን ታውቂያለሽ እማዬ። ጡቱ ይዞሻል። ወተት ሞልቷል። ጡትሽ ሞልቷል። ልጄን አውጪልኝ። የቱ ጋር ነው ያለው? እሷ ናት የደበቀች። የቱ ጋር ነው? እሷ ናት። የት ነው? ጸባይ ይኑርሽ። ጸባይ ይኑርሽ። የትኛው ክፍል ነው ያስቀመጥሽው? እሷ አልነግርሽም። ጸባይ አለሽ ተለማመጫትሽ። ተለማመጫ ጸባይ አለሽ። ልጄን አሳዩኝ በእግዚአብሔር።